ምረው ይባዩ የምስራቅ ሸንዲያ ወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ ነኝ። እንግዲህ በዛሬው ቀን ደም የምንለግሰው ደም የሚፈልጉ ዜጎችን ሕይወት ለመታደግ ይሄ ተግባር ተግባራችን በዋነኛነት ደም ስንለግስ ለእናቶች ነው። በዋነኛነት ለእናቶች ነው። ሌሎችም አደጋ ጊዜ ደም ለሚፈልጉ ወገኖች የሚሰጠው። ስለዚህ ሁላችንም ይሄ ተግባር የተቀደሰ ተግባር ነው። ደም ደግሞ በመስጠታችን የምንጎዳው ነገር የለም። በየጊዜው የሚተካ ደም ነው። ካለን ነገር ላይ ብንሰጥ ምንም የሚጎልብን ነገር እስከሌለ ድረስ ሁላችንም በየጊዜው በዚህ የተቀደሰ ተግባር በየጊዜው መስጠት መቻል አለብን። ሁሉም አመራር፣ ባለሙያውን፣ ሁሉም ማህበረሰቡ ተግባር ዋጋው ከፍ ያለ መሆኑን ተገንዝቦ መስጠት አለበት የሚል መልእክት አለኝ። አመሰግናለሁ። አስራት ተመመ የቆላድ ባለ ተመሰለ ብልጽግና ፓርቲ ጽሕፈት ቤት ኃላፊ ነኝ። ያው ከክረምት የበጎ ፈቃድ ተግባራት አንዱ ለወገን ደራሽ ወገን ነው በሚል የደም ልገሳ ፕሮግራም ማስኬድ አንዱ ተግባር ነው። ይሄ የደም ልገሳ እንግዲህ በተደጋጋሚ ዜጎቻችን ለወገናቸው የደም ልገሳ ያደርጋሉ። እኔም ካለኝ ኃላፊነት በተጨማሪ ከማስተባበር ስራ በተጨማሪ የኔን ደም ለወገን ለሙማን መሆን አለበት በሚል ነው እየሰጠው ያለው። እንግዲህ የደም ዋጋ ከኛ ደም ስንለግስ ለኛ የሚደርስብን አንዳች ነገር የለም። ነገር ግን እኛ በሰጠነው ደም ደግሞ ወገን ይድናል። በተለይ አልጋ ላይ ያሉ ደም የሚፈልጉ ወገኖቻችን በየጤና ተቋማት ይኖራሉ። ስለዚህ እያንዳንዱ ዜጋ እያንዳንዱ ወገን ለወገኑ ደሙን መለገስ አለበት። ሁሉም ሰው ለዚህ መልካም ተግባር የድርሻውን ቢወጣ መልካም ነው። ምክንያቱም ወገኖቻችን እንዲሁ ስናየው የእኛ ደም ያን ያህል ዋጋ ማይሰጥ ሊሆን ይችላል። የምናድነው ሕይወት ስለሆነ ሁሉም ወገን ከተማችን ላይ ያለው ማህበረሰብ በተለይ የጤና እክል የሌለበትና ደም መስጠት የሚችል ቁመና ካለው ይሰጥ ወገኑን ይታደጋልና ሁሉም ለዚህ የደም ልገሳ ፕሮግራም የድርሻውን መወጣት አለበት። ከበጎ ፈቃድ ስራዎች አንዱ ደግሞ የደም ልገሳ ነው ዋናው። ይህን የደም ልገሳ እንግዲህ ዛሬ የወረዳና የከተማው በአንድ ላይ ሆኖ የማስጀመር መርሃ ግብር ፈጽመን በሂደት ላይ ነው ያለው። እንደ ወረዳ እኛ የደም ልገሳ ወደ 200 ዩኒት ደም ለመሰብሰብ
ለመሰብሰብ እቅድ አቅደናል። እንግዲህ አሁን አንድ ዙር ይኸው አስጀምረናል። በቀጣይ ደግሞ ሁለተኛ ዙርም ከዚህ በላይም እንሰበስባለን ብለን የምናስበው በዚህ የሚጠቅሙ ስራዎች ሰበስበው ለእናቶች፣ ህፃናት፣ ለሁሉም ለአዛውንትም የሚጠቅም ነው። እንግዲህ ይህ ደም ለሚሰጠው ለለጋሹ ምንም ማለት አይደለም። የእሱን የራሱን የቆሸሸ ደም እንደማስወገድ የሚቆጠር ነው። ለሚለግሰው ሰው ጥቅም አለ። አዲስ የደም ሴሎችን ፋብሪኬት እንዲሆኑ ያደርጋል። ለሚሰጠው ሰው ደግሞ ህይወትን ያክል ነገር ይታደጋል ማለት ነው። ስለዚህ የሚሰጠው ሰው ሁለት ጥቅም አለ። አንድ የራሱን የበሽታ የመከላከል አቅም እንዲነቃቃ ያደርጋል። ሁለተኛ ደግሞ የሰውን ነፍስ የሚያክል ነገር እንዲድን ያደርጋል። ይህ ደም ለልጆቻችን፣ ለእናቶቻችን፣ ለሚስቶቻችን፣ ለአባቶቻችን የሚጠቅም ነው። ብሎም ደግሞ እኛን ለማዳን ብለው በጸጥታ ስራ ላይ የተሰማሩ ደማቸው ለሚፈሱ ሰዎችም ለማንኛውም ማህበረሰብ ደም ላነሰው ሰው አገልግሎት ላይ ይሄ ለማህበረሰቡ ማስተላልፈው መልእክት በቃ ደም መለገስ ምንም ማለት አይደለም። ደም በመለገሳችን የምናተርፈው እንጂ የምናጣው ነገር እንደሌለ ታሳቢ ተደርጎ ሴት ወንድ አይልም፣ ትልቅ ትንሽ አይልም፣ መጦ ተመርምሮ ደም የመስጠት አቅም አለ ተብሎ ሲነገር ሁሉም ሰው ደም ቢለግስ የሰው ህይወት